ቴሌግራም ላይ በተደጋጋሚ ገንዘብ እየሰራሁበትና እየከፈለኝ ያለ አንድ ምርጥ የሆነ ቦት ለእናንተ ይዤላችሁ መጥቻለሁ። ይህንንም ቦት ተጠቅማችሁ እናንተ እንደየስራችሁ መጠን በአሪፉ መስራት ትችላላችሁ። ከዚህ በፊትም 2 ቪዲዮ በዚህ ቦት ጉዳይ ለእናንተ ቪዲዮ ሰርችላችሁ ነበር። ነገር ግን አጠቃቀሙ አልገባንም፣ እንዲሁም ደግሞ ውሸት ነው ምናምን እያላችሁ ኮሜንት ዘንዳ ልክ እንደዚህ ታስቀምጡልኝ ነበር። ይህንንም ነገር ሙሉ በሙሉ አጠቃቀሙንም ለእናንተ በሚረዳ በምትረዱት መልኩ ከዛ በመቀጠልም ደግሞ እንዴት እንደሚሰራና እኔም ደግሞ በተደጋጋሚ የከፈለኝን እንዴት አድርጌ እንደዋጣሁኝ በቀላሉ ለእናንተ የማሳያችሁ ይሆናል። ከዚህ በፊት በሰራሁላችሁ ቪዲዮ አንድ ጊዜ ዊዝድሮዋል አድርጌ አሳይቻችኋለሁ። በመጀመሪያው ቪዲዮ ደግሞ እንዴት እንደምትሰሩ ሙሉ ለሙሉ አስረድቻችኋለሁ። ነገር ግን ሁለቱንም እናንተ በአንድ ላይ አድርጌ ለእናንተ ይዤላችሁ መጥቻለሁ ማለት ነው። እንዲህ አይነት ቪዲዮ ስለቅ እንደርሳችሁ እስካሁን ድረስ ሰብስክራይብ ካላደረጋችሁ ከታች ያለችዋን የሰብስክራይብ በተን ተጭናችሁ ሰብስክራይብ መሆንና እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ማድረግ ትችላላችሁ። ከዚህ በተጨማሪም ደግሞ ቪዲዮውን ላይክ እንዲሁም ሼር አድርጋችሁ ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ ወስዳችኋለሁ። እሺ፣ በመጀመሪያ ወደ ቴሌግራም ከገባችሁ በኋላ ሰርች ማድረግ ሄዳችሁ ሜጋቲፕ አንድ ብላችሁ ሰርች በምታረጉበት ሰዓት እንዲህ የኔን ቻናል ታገኙታላችሁ ማለት ነው። በመቀጠል እኔ ቻናል ላይ መጨረሻ ላይ ያስቀመጥኩላችሁ ሊንክ አለ። እሱን ነክታችሁ ትገባላችሁ ወደ ውስጥ። በምገቡበትም ሰዓት ልክ እንዲህ አይነት ኢንተርፌስ ነው የሚያመጣላችሁ ማለት ነው። ስታርት በምትሉበት ሰዓት እናንተ ልክ እንደዚህ ያስመርጣችሁ። እናንተ ቋንቋ ትመርጡለታላችሁ በምትፈልጉት ቋንቋ ማለት ነው። ከዛ በመቀጠልም ደግሞ የምትሰሩት ስራ በጣም ቀላል ነው። በተጨማሪም ደግሞ የሚከፍላችሁ ብር በጣም ብዙ ሆኖ ሳይሆን ነገር ግን ስራ ብዙ ስላለና ያለማቋረጥ መስራት ስለምችሉ ወይም ደግሞ ሪፈራል ከእናንተ ስለማይጠይቃችሁ ገንዘብ ለማውጣት ሪፈራል አይጠይቃችሁም። ከዚያ በመቀጠልም ሰው በእናንተ ሊንክ ሲገባ ገንዘብ ሊቆጥርላችሁ ይችላል። ነገር ግን ሪፈራል የግዴታ የለባችሁም። ለምሳሌ የሰራችሁትን ገንዘብ ሪፈራል ሙሉና ነው የምትዋጡ ምናምን የሚል ህግ የለም። ሰው በቀላሉ እናንተ የምትሰሩትን ገንዘብ 25 ብር ሲሞላ በቀላሉ ማውጣት ትችላላችሁ። 25 ብር መሙላት ደግሞ በጣም ቀላል ነው እዚህ ፕላትፎርም ላይ ማለት ነው። ምክንያቱም ገደብ የለውም። እናንተ የምትፈልጉትን ቻናል ጆይን እያደረጋችሁ አድርጌያለሁ የሚል ምልክት ይመጣላችኋል። እሱን ቲክ በምታደርጉበት ሰዓት በቀላሉ ገንዘባችሁ ይጨምራል። ምክንያቱም ሌላ የተጨማሪ ቴሌግራም አካውንት መክፈት አይጠበቅባችሁም። በአንድ ቴሌግራም አካውንት ብቻ ብዙ መስራት ትችላላችሁ። ምክንያቱም 2ም 3ም ተጠቀማችሁ ተመሳሳይ ስራ ነው የምትሰሩት፣ ተመሳሳይ ነገር ስለሆነ የምታደርጉ ማለት ነው። ምክንያቱም ሪፈራል ስለማይጠይቃችሁ ሪፈራል በምታደርጉበት ሰዓት ትንሽዬ ነው ለእናንተ ባላንስ የሚሰጣችሁ። ነገር ግን ሪፈራል ከምታደርጉት በላይ ዞ ላይ የምትሰሩት ብዙ ስለሆነ እናንተ ዞ ዘንዳ መስራትና መጠቀም ትችላላችሁ ማለት ነው። በመቀጠልም አፕሊኬሽኑ ቦቱን እንደዚህ ከከፈታችሁትና ወደ ውስጥ ስታርት ብላችሁ ገብታችሁ እዚህ ዘንዳ ጆይን ቻናልስ እንዲሁም ደግሞ ጆይን ቦትስ የሚላለ ማለት ነው። በመቀጠልም አድ ቪው የሚላለ ማለት ነው። እሱን አድቨርታይዝመንቶችን እያያችሁ በቀላሉ ገንዘብ ማጠራቀም ትችላላችሁ። ነገር ግን 20 አድቨርታይዝመንቶችን ብቻ ነው በአንድ ቀን ማየት የምትችሉ። እናንተ 20 አድቨርታይዞችንም ማየት ትችላላችሁ በየቀኑ ማለት ነው። እናሱም በእያንዳንዱ አድቨርታይዝመንት ብር ይሰጣችኋል ማለት ነው። ነገር ግን ቻናሎችን ጆይን ማድረግ ገደብ የለውም። እናንተ ጆይን እያደረጋችሁ አድርጌያለሁ እንዲሁም ደግሞ ቦቶችን ጆይን እያደረጋችሁ አድርጌያለሁ የሚለውን በምነኩበት ሰዓት በቀላሉ ገንዘባችሁ ይጨምራል። ለምሳሌ እኔ አንዱን ቻናል እንደምትመለከቱት ቻናል የሚለውን በምነካበት ሰዓት ልክ እንደዚህ ይመጣልኛል። በመቀጠልም ከታይ ጆይን አድርጌያለሁ የሚለውን በምነካበት ሰዓት ልክ እንደዚህ ከታይ ባላንስ ይጨምራል ማለት ነው። በመቀጠልም ከታይ እናንተ ራሳችሁ ስልክ ቁጥራችሁን ሼር አድርጎላችሁ ስለነበረ መጀመሪያ ሬጂስተር ስታደርጉ ወደ ቦቱ እናንተን ስልክ ቁጥር አውቶማቲካሊ ራሱ ሼር ስለሚያደርገው እናንተ ያንን ስልክ ተጠቅሞ ነው ለእናንተ ገንዘቡን የሚያስገባላችሁ። ስለዚህ በቂ ገንዘብ ካላችሁ በኋላ እናንተ ማውጣት የምትችሉበትን መንገድ ወይም ደግሞ የምትችሉትን ብር ያህል ማጠራቀም ከቻላችሁ በኋላ ያንን ብር አንድ ጊዜ ከ25 ብር በላይ የሆነ ማንኛውንም የብር መጠን በምታዘዙበት ሰዓት በአጭር ጊዜ ነው የሚገባላችሁ። 24 ሰዓት ይላችኋል። ነገር ግን ከአንድ ሰዓት ባነሰ ጊዜ ውስጥ ይከፍላችኋል ማለት ነው። ይህንንም ለማረጋገጥ እንደምትመለከቱ ዊዝድሮዋል የሚለውን እነካዋለሁ። በመቀጠም ደግሞ ዊዝድሮዋል ብዬ የብር መጠን ያስገቡ ይላል። ያንን የገንዘብ መጠንም አስገብቼ ኔክስት በምለው ሰዓት ልክ እንደዚህ ለእኔ ታዝዟል ወይም ደግሞ በ24 ሰዓት ውስጥ ገንዘቡ ገቢ ይሆንልሃል የሚል ጽሑፍ ይመጣልኛል ማለት ነው። ይህንንም በምጠብቅበት ሰዓት ከ24 ሰዓት ባነሰ ጊዜ ውስጥ ክፍያው ተጠናቋል የሚል መልእክት ለእኔ ይደርሰኛል ማለት ነው። ይህ ገንዘብ ለእኔ ወደ ቴሌብሬ ሲገባ ማለት ነው። እኔ እንደምትመለከቱት ከሌላ ቀን በኋላ የቀረስኩት ስለሆነ እንደምትመለከቱ 24 ሰዓት አልሞላውም። ነገር ግን ገንዘቡ ገብቶልኛል። ከታይም ደግሞ እንዲህ አይነት ጽሑፍ አስቀምጦልኛል ማለት ነው። እናንተም ይህን ነገር እየገባችሁ የቴሌግራም ዩዘርኔም ይዝ ዘንዳ ሰርች እያደረጋችሁ እዛው ዘንዳ ገብታችሁ እኔንም ደግሞ ማናገር የምትፈልጉ ሰው ካላችሁ ዳይሬክት ቻት አለላችሁ ማለት ነው። እዛው ዘንዳ ዳይሬክት ቻት ያለምንም ክፍያ በቀላሉ መጠየቅ እና የምትፈልጉትን ነገር ከኔ ጋር ማግኘትና መጠቀም ትችላላችሁ ማለት ነው። ሪፈራል እናንተ ምንም ስለማይጠይቃችሁ ይህንን ብትጠቀሙት በደንብ ስለሚያዋጣችሁ መሞከራችሁን እንዳትረሱ ማለት ነው። እስካሁን ድረስ ቪዲዮውን ከተከታተላችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ቀጣይ የምለቀውን ቪዲዮ እንደርሳችሁ ማድረግ ትችላላችሁ። በቀጣይ እስከምንገናኝ ድረስ ደግሞ ይመቻችሁ።